ተሸንፋ ከበርበሬ የተረፍን ደግሞ ዛሬ በፍሪ ጊላስ ልንቃጠል ነው። ማለትም እኔና እዚህ ጋር የምትመለከቱት ሰው 100 ብር አስይዘናል። ስለዚህ ከሁለታችን መካከል የፍሪ ጊላስ በልቶ የጨረሰው ሰው 200 ብሩን ያገኛል ማለት ነው። እንዲሁም ደግሞ ያሸነፈው ሰው ጎሜን ይጠጣል። ስለዚህ ግን ያላሸነፈው ሰው ጎሜንም አይጠጣም፣ 200 ብሩን ያጣል ማለት ነው። ስለዚህ ማን ያሸንፋል? ሰዎች ታስበሉኝ እናንተ 1 2 3 መቁርጠም ይቻላል? ይቻላል እንዴ? አይቻልም። አዴ ከረሜላ አይቻልም። ተሸንፈዋል። እኔ እንግዲህ በተሳካ ሁኔታ ጨርሼዋለሁ። ስለዚህ 200 ብር አሸንፌያለሁ ማለት ነው። ተበልተሃል። ባይ ቀጣይ ደግሞ ምን አይነት ቻሌንጅ እናዘጋጅ? በኮሜንት ጻፉ ብዬ ነበር ግን አልጻፋችሁም። ቴንክ ዩ